ሰላም ነው ቤተሰብ። ሰሞኑን እንግዲህ ሶሻል ሚዲያ ላይ አርቲስት ተመስገን ገብረ እግዚአብሔር ሃይማኖቱን ቀየረ፣ ከኦርቶዶክስ ወደ ፕሮቴስታንት ሃይማኖቱን ቀየረ እያላችሁ አፋችሁ አርጋችሁ ማለት ነው። ሶሻል ሚዲያ ላይ አፋችሁ እንደዚህ ክፍት አርጋችሁ ተመስገን ገብረ እግዚአብሔር ሃይማኖቱን ቀየረ፣ ተመስገን ገብረ እግዚአብሔር ሃይማኖቱን ቀየረ የምትሉ ሰዎች ማለት ነው። የእናንተ አፍ እንደዚህ ያለው ክድን ሳይል ሳይዘጋም ማለት ነው። ተሙ እውነቱን ተናግሯል። ምን አይነት ሁኔታ ላይ እንዳለ ተናግሯል እና ቪዲዮውን ማየት ይቻላል። ሰውየው በራሱ አንደበት የተናገረውን መስማት ይቻላል። ሰላም እንዴት ናችሁ? በመላው ዓለም የምትገኙ ወዳጆቼ ተመስገን ገብረ እግዚአብሔር ወይም ተሙ ነኝ። ዛሬ ወደ እናንተ የመጣሁበት ምክንያት በሶሻል ሚዲያ እየተዘዋወረ ስላለው እኔም በተመለከተ ሃይማኖት ቀይሯል እየተባለ ነውና እሱን ክሊር ለማድረግ ነው። በመጀመሪያ ደረጃ እኔ ከልጅነቴ እስካሁን ድረስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስር ነው የምገኘው። የቀየርኩትም ሃይማኖት የለም፣ የምቀይርበትም ምክንያት የለም። የሌሎቹን ሃይማኖት ሁሉንም አከብራለሁ፣ ሪስፔክት አደርጋለሁ። መረጃው ግን ከእውነት የራቀ እንደሆነ እንድታቁልኝ እፈልጋለሁኝ። ሌላው ትንሽ ከሶሻል ሚዲያ ርቅ ያለሁኝ፣ አሁን ግን ከእናንተ ጋር ለመገናኘትም በቲክቶክ አካውንት እና በኢንስታግራም አካውንት ቻለው ተመስገን ገብረ እግዚአብሔር ብላችሁ ገብታችሁ ፎሎ እንድታደርጉና አብሮነታችሁ እንድታሳዩን ስል ጠይቃለሁ። ይህን ቪዲዮ ለሁሉም እንዲደርስ ሼር እና ሪፖስት አድርጉልኝ ስል ጠይቃለሁ። በያላችሁበት ሰላም ሁኑልኝ። ከታች ደውላችሁ መጠየቅ ትችላላችሁ።